የመጀመሪያ ነጥብ ያዙ። ነገረ ክርስቶስ በሉና ነጥብ 1 ኢየሱስ ፍጹም አምላክ ነው። ኢየሱስ ፍጹም አምላክ ነው። ስለዚህም የእግዚአብሔር ልጅ ነው። ኢየሱስ ፍጹም አምላክ ነው። ኢየሱስ ፍጹም አምላክ ነው። የመጀመሪያው ነጥብ የምናየው ኢየሱስ አምላክ ነው የሚለውን ነው። ሁለተኛ የምናየው እመለሳለሁ ወደ አንደኛው። ሁለተኛ የምናየው ኢየሱስ ፍጹም ሰው ነው፣ ስለዚህ የሰው ልጅ ነው የሚለውን። ሶስተኛው ነጥብ የምናየው ኢየሱስ አዎ አምላክ ነው፣ ኢየሱስ አዎ ሰው ነው። ሶስተኛው ላይ በአምላክነትና በሰውነት መካከል ያለ ተዋህዶ አለ። ስለዛ ክርስቶስ ኢየሱስ እርሱ የተዋሃደ ነው፣ ውህድ ነው፣ ውህድ ባህሪ ነው። አምላክ ነው፣ ሰው ነው ስንል ሁለት እንዳንል ሁለት አካላት እና ሁለት ባህሪያት ብለን እንዳንጠራ ክርስቶስ እርሱ ደግሞ ውህድ የሆነ ባህሪ ነው። አንድ የሆነ ውህድ ባህሪ ነው። አንድ የሆነ አምላክም ሰውም የሆነ ነው የሚለውን ደግሞ አሳያችኋለሁ። እንዴት ነው የሚለውን ቀለል አድርጌ አሳያችኋለሁ። ምንም የሚወሳሰብ ነገር የለም። እናንተ ብቻ ተረጋግታችሁ በደንብ ስሙ። ከዛ በኋላ ነገረ ክርስቶስ ስትጠየቁ በአጭሩ ትመልሳላችሁ። ከዛ በኋላ ይህንን ካሳያችሁ በኋላ ምናልባት እንደ ቦነስ ነገርም በለውና ክርስቶስ ላይ የሚነሱ ይሄ የምልጃ ምናምናምን ጉዳዮች ላይ ጠቅለል ያለ ነገር እነግራችኋለሁ። አንዳንድ ሰው እንዲሁ ዝም ብሎ ብቻ ጉንጭ አልፋ ክርክር ውስጥ ልንገባ ስለምንችል ማለት ነው፣ ነገሮችን ባለመረዳት እሱን የተወሰነ ነገር ሰጥቻችሁ አልፋለሁ። ስለዚህ ወደ ዋናዎቹ ግን በቃ ሶስቱ ናቸው። ዋናዎቹ ነገረ ክርስቶስ ላይ ዋናዎቹ እነዚህ ናቸው። ትልቁ ነገር ሶስቱ ናቸው። እሺ ኢየሱስ አምላክ ነው። ኢየሱስ አምላክ ነው። አንደኛ ኢየሱስ አምላክ ነው። ክርስቶስ ኢየሱስ አምላክ ነው ሲባል የእግዚአብሔር ልጅ እንደመሆኑ ነው። ለምሳሌ እኔ የሰው ልጅ ነኝ። የሰው ልጅ እንደመሆኔ የተገኘሁት ከሰው ነውና በቃ ሰው ነኝ። ከሰው ከተገኘሁኝ ሰው እንጂ ሌላ ልሆን አልችልም። ከሰው ተገኝቼ ድመት ልሆን አልችልም። ከሰው የተገኘ ሰው ነው። ክርስቶስ እግዚአብሔር ነው ወይም አምላክ ነው ስንል ከእግዚአብሔር እንደመገኘቱ ወይም ከአብ እንደመገኘቱ ነው። የአብ ልጅ ነው ኢየሱስ። አብ እውነተኛ አምላክ ከሆነ እንግዲያውስ የአብ ልጅ እንደመሆኑ እርሱም እውነተኛ አምላክ ነው። አብ ብርሃን ከሆነ እንግዲያውስ ቀጥታ ከአብ የሚገኝ ስለሆነ እርሱም ወልድም ማለት ነው እውነተኛ ብርሃን ነው። ለዛ ነው የጸሎት ሃይማኖታችሁ ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከብርሃን የተገኘ ብርሃን እያላችሁ የምትጸልዩት። ከብርሃን የተገኘ ብርሃን ሲል ብርሃን ያለው አብን ነው። ከእርሱ የተገኘ ብርሃን ነው አለው ማንን? ወልድን። ቀጥታ ከእርሱ የሚገኝ ስለሆነ አብ የሆነውን ወልድም ነው አይደል? ከእውነተኛ አምላክ የተገኘ አምላክ ወይም እውነተኛ አምላክ አብ እውነተኛ አምላክ ነው። አብ እውነተኛ አምላክ ከሆነ ወልድ የምርም ከአብ የሚገኝ ከሆነ የአብ የምርም የገዛ ልጁ ከሆነ እንግዲያውስ ወልድም በቃ ልክ እንደ አብ እውነተኛ አምላክ ነው ማለት ነው። ግን ወልድ የምርም የአብ የገዛ ልጁ ነው ማለት እኛም ልጆቹ ተብለናል እኮ ለአብ። ግን የወልድ ምንድን ነው የሚለየው ከተባለ አሁን ከዚህ ቀደም ከትንሽ ቀናት በፊት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው በሚል ርዕስ ገብተን ተማምረን ነበር። ስለዛ ያው እሱ ስለተማማራችሁ ቀለል አድርጌ ስለሱ የተወሰነ ነገር ከለስ ነገር አድርጌላችሁ አልፋለሁ ማለት ነው። ኢየሱስ የእግዚአብሔር ልጅ ነው ሲባል ልክ እኛ የእግዚአብሔር ልጅ እንደሆነ አይደለም። እኛ አዶፕት ተደርገን ነው፣ በቃ በጸጋ የተሰጠን ነው። ወደ ገዛ ወገኖቹ መጣ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በስጦታ የተቀበልነው ነው እንጂ የገዛ ልጆች ሆነን አይደለም። ክርስቶስ ግን ለአብ የገዛ ልጁ ነው። የገዛ ልጁ ከመሆኑ የተነሳ ብቸኛ ልጁ ነው። ስለዛም ልጅነቱ ከፈጣሪነቱ አንጻር ነው። የፈጣሪነት አይነት ልጅነት ነው ያለው ወልድ ለአብ። እሱን እንግዲህ ከመጽሐፍ ቅዱስ በጣም በርካታ ማሳያዎች አሉ። ልጅነቱን ለመረዳት ስንት ነጥብ ትይዛላችሁ? 3 ነጥብ። አሁን ልጅነቱን ለመያዝ ማለት የእሱ ልጅነት የተለየ እንደሆነና ባህርያዊ እንደሆነ ቀጥታ ከእርሱ የሆነ እንደሆነ አብ አምላክ ፈጣሪ እንደሆነ ሁሉ ወልድንም አምላክ ፈጣሪ የሚያስብለው አይነት ልጅነት እንደሆነ ለማሳየት ለመረዳት 3 ነጥቦችን ልስጣችሁ። ለምሳሌ ክርስቶስ የገዛ የአብ ልጁ ተብሏል። የገዛ የአብ ልጁ የገዛ ልጅ ተብሎ በመጽሐፍ ቅዱስ ከክርስቶስ ውጭ ማንም አይጠራም፣ አልተጠራም። ማንም አልተጠራም። እኔ አልተጠራውም፣ እናንተ አልተጠራችሁም፣ ዮሐንስ አልተጠራም፣ ጴጥሮስ አልተጠራም፣ ነቢያት አልተጠሩም፣ ሙሴ አልተጠራም፣ ቅዱሳን መላእክት አልተጠሩም። የገዛ የአብ ልጅ ተብሎ የሚጠራው ጌታችን እና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህም እንዲህ ይላል በሮሜ መልእክት ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንደው ከእርሱ ጋር ሁሉን ነገር እንዴት አይሰጠንም ይላል። ለማን ያራራለት? ለገዛ ልጁ ያራራለት። ለገዛ ልጁ ያራራለት። ኦኬ። ስለዛ ወልድ የአብ የገዛ ልጁ ነው። በቃ ክርስቶስ ብቻ
የመጨረሻውን የገዛ ልጁ ነው። የገዛ የተባለው ለምንድን ነው ከተባለ ቀጥታ ከእርሱ የሚገኝ ስለሆነ ነው። ወልድ የሚገኘው ከአብ ነው። ወልድ ልጅ ነው ሲባል ቃል እንደመሆኑ ነው። አያችሁ፣ የእኔ ቃል የሚገኘው ከእኔ ነው። ወልድ ቃል የተባለው የአብ ቃል ነው። ስሙም የእግዚአብሔር ቃል ተብሏል አይደል የሚለው ራዕይ መጽሐፍ ላይ ስሙም የማን ቃል? የእግዚአብሔር ቃል ተብሏል። የእግዚአብሔር ቃል ከእግዚአብሔር ነው የሚገኘው። ልጅ የተባለው ቃል እንደመሆኑ ስለሆነ ያ ቃል ደግሞ ልክ እንደኔ አይነት ቃል አይደለም ብያቸዋለሁ፣ እንዳትረሱ። የኔ ቃል ዝርው ቃል ነው። የእግዚአብሔር ቃል ግን አካላዊ ቃል ነው። አካላዊ ቃል ከመሆኑ የተነሳ እግዚአብሔር ተብሎ ይጠራል። የኔ ቃል ሰው ተብሎ ይጠራል። የኔ ቃል እኔ ሰው ነኝ አይደል? አክሊል ሰው ነው። አመናችሁም አላመናችሁም አይዞሽ፣ አክሊል ሰው ነው። እሺ አክሊል ሰው ነው እና ከእኔ ውስጥ የሚወጣው ወይም ከእኔ የሚወጣው ያ ቃል የሰው ቃል ይባላል። ሰው ግን አይባልም። ሰው ግን አይባልም አይደል? አሁን ከአንደበት የሚወጡ ቃላቶች ሰው ይባላሉ? እንዳይባሉ። ወደ እግዚአብሔር ስትሄዱ ወደ እግዚአብሔር ቃል ወደ ጌታችን ኢየሱስ ልክ እንደዚህ አይነት ዝም ብሎ ዝርው ቃል ምናምን የሚናገራቸው ንግግር አይደለም። ንግግር አይነት ሳይሆን አካላዊ ቃል ነው እና ቃል ተብሎ ሲነገር ልክ ዓለማት የሚፈጠሩበት አይነት የእግዚአብሔር ጥበብ የሆኑ አይነት ቃልነት ነው እና ልክ እንደ ሪዝን አይነት ነገር ነው እና አካላዊ ነው። እውቀት ያለው ቃል ነው። አይቷል። የኛው ከአንደበት የሚወጣው ቃል እውቀት አለው ራሱ የለውም። የእግዚአብሔር ቃል ተብሎ ሲነገር ግን ጌታችን ኢየሱስ ልክ እንደዚህ እንደ ዝርው ቃል እንደ ንግግር አድርጋችሁ እንደዛ እንዳታስቡት። የእግዚአብሔር ቃል ሲባል ግን ጌታችን ኢየሱስ በእርሱ እውቀት አለ፣ እውቀት አለ፣ ህይወት አለ በእርሱ። አሁን በእኔ ከአንደበቴ በሚወጡ ቃላቶች ምን የለም? ህይወት የለም እዛ ውስጥ። በእግዚአብሔር ቃል ውስጥ ግን ህይወት አለ። ህይወት በእርሱ ነበረች ተብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ እንደተናገረው ህይወት በእርሱ ነበረች። ኦኬ፣ እሷም ደግሞ የዓለም ብርሃን ናት እያለ እንደተናገረ ይህ ቃል ተመልከቱ ጋይስ፣ የሰው ቃል ሰው ተብሎ አይጠራም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠርቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር። ስለዛ ቃል አካላዊ ነው። አሁን ይህንን ያዙና የእግዚአብሔር ቃል የተባለው ከራሱ ከእግዚአብሔር ስለሚገኝ ነው። ከእግዚአብሔር ስለሚገኝ ልጅነቱ ልክ ከዛ የተነሳ ስለሆነ የገዛ ልጁ ተብሎ ይጠራል ነው። በቃ ባጭሩ እንደዛ። ቀጥታ ከእርሱ የሚገኝ ከሆነ በባህሪ ራሱን ይመስለዋል። ማንን? የተገኘበትን አብን። ከዘላለም ነው የሚገኘው። የሆነ ሰዓት ላይ ጠፍቶ የሚጀምር አይደለም። ጠፍቶ የሚጀምር ነው እንዳትሉ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በደንብ በሰፊው ያስቀምጡታል። በመጀመሪያ ይህንን በጣም ብዙ ጊዜ ብያቸዋለሁ። ምናልባት ያልሰሙ ልጆች ሊኖሩ ስለሚችሉ ዛሬም ልድገምላችሁ። እች በጣም ቁልፍ ነገር ስለሆነች በደንብ አድርጋችሁ ስሙኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማለት ነው። እንዴት ማየት እንዳለባችሁ በደንብ። በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ ይላል ወይስ በመጀመሪያ ቃል ሆነ ይላል? በመጀመሪያ ቃል ሆነ ነው የሚለው ወይስ በመጀመሪያ ቃል ነበረ ነው የሚለው? በመጀመሪያ ቃል ነበር። ምንድነው ልዩነቱ? ማለት ሆነ አለ ነበር አለ ምን ልዩነት ኖሮት ነው የሚል ሰው ሊኖር ይችላል። ልዩነቱን ላሳያችሁ። እዛው ዮሐንስ ወንጌል ምዕራፍ 1 ዝቅ ብላችሁ ቁጥር 3 ላይ ሁሉ በእርሱ ሆነ የሚል ቃል አለ። ሆነ የሚለው ቃል ይጠቀሙ። ከላይ ስለ ቃል ሲናገር ነበረ ነው። በመጀመሪያ ቃል ሆነ ሳይሆን ነበረ ነው። ስለ ፍጥረት ሲነገር ግን ሁሉ አለና በእርሱ በቃል ማለት ነው ሆነ ማለት አስቀድሞ አልነበረም ማለት ነው። አስቀድሞ አልነበረም። ሆነ ከተባለ ከመሆኑ በፊት የለም። ስለዚህ እሺ ከመሆኑ በፊት ስላልነበረ ካለመኖር ወደ መኖር የመጣ ነው ማለት ነው። አገኛችሁት ጋይስ? ሆነ ሲባል ሁሉ በእርሱ ሆነ ሲባል ሁሉ በእርሱ ተፈጠረ እንደማለት ነው። እሺ ሁሉ በእርሱ ተፈጠረ። ከተፈጠረውም ወይም ከሆኖም አንዳች እንኳን ያለ እርሱ ያለ ቃል የሆነ ምንም የለም ተባለ። አሁን ሁሉ በእርሱ ሆነ ሚኒንግ ሁሉ በእርሱ ካለመኖር ወደ መኖር መጡ ማለት ነው። ሆነ አስቀድሞ አልነበረ ማለት ነው። ስለዚህ ወደ መሆን መጣ፣ ወደ መኖር መጣ ማለት ህልውናቸውን ይሰጣቸዋል ማለት ነው። ካለመኖር ወደ መኖር ይመጣሉ ማለት ነው። አስቀድሞ ያልኖሩበት ጊዜ አለ። ሆነ ስለተባለ ሁሉ በእርሱ ሆነ ስላለ አስቀድሞ ግን አልነበረም። በቃ ሁሉም አስቀድሞ አልነበረም። ካለመኖር ነው የመጣው። ሰማይ ምድርም፣ በሰማይ ውስጥ ያለውም በምድርም ውስጥ ያለውም የሚታየውም የማይታየውም አለቅነት፣ ስልጣና፣ ጌትነት፣ ዙፋናት ሁሉ ካለመኖር ወደ መኖር የመጡ ናቸው። ስለዚህ ሆነ ተብሎ ለእነርሱ ይነገራል። ለቃል ግን ለእግዚአብሔር ቃል ግን በመጀመሪያ ቃል ሆነ አይልም። ሆነ ቢል ኖሮ ቃል ሆነ ስለዚህ አስቀድሞ አልነበረም ማለት ነው እንላለን
እንደዛ ነበር የምንለው። እንደዛ ቢሆን ኖሮ ግን አላለም መጽሐፉ። በመጀመሪያ ቃል ሆነ ሳይሆን ነበረ። በቃ ነበረ። ስለዛ የሆነ ሰዓት ላይ የመጣ ሳይሆን ከዘላለሙም አለ ነው። ስለዛ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቀጣዩ ማለት ነው ቃልም በእግዚአብሔር ዘንድ ነበር ይላል ወይስ ቃልም በእግዚአብሔር ዘንድ ሆነ ይላል? ቃል በእግዚአብሔር ዘንድ ሆነ ከተባለ ቃል ከዘላለሙ ቢኖርም እንኳን በመጀመሪያ ቃል ነበረ ስለሚል ማለት ነው። ግን በእግዚአብሔር ዘንድ ግን ያልነበረበት ጊዜ ነበረ። ምክንያቱም ሆነ ነው ያለው አይደለ? ቢል ኖሮ ያልኳቸው ያሉት ቃልም በእግዚአብሔር ዘንድ ሆነ ቢል አስቀድሞ በእግዚአብሔር ዘንድ አልነበረም፣ ከዛ በኋላ ሆነ ያስብላል። ግን እንደዛ አላለም መጽሐፉ። ምንድን ያለው? ቃልም በእግዚአብሔር ዘንድ ነበረ። ከዘላለሙ የነበረው ያ ቃል የእግዚአብሔር ቃል ነው እና ከዘላለሙም በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር የነበረ ቃል ነው። ቃልም ይላል ቀጣይ ደግሞ እግዚአብሔር ሆነ። ተመልከቱ፣ ቃል እግዚአብሔር ሆነ ይላል። ቃል እግዚአብሔር ሆነ ካለ ምን እያለ ነው? ቃል እግዚአብሔር ሆነ ካለ ቃል አስቀድሞ እግዚአብሔር አልነበረም። ከዛ የሆነ ሰዓት ላይ ነው እግዚአብሔር የሆነው ማለት ነው። እግዚአብሔር ሆነ ይሰመርበት ሆነ የሚለው ቃል እግዚአብሔር ሆነ ከተባለ ኦኬ፣ አስቀድሞ ግን አልነበረም እግዚአብሔር። ቃል እግዚአብሔር ያልነበረበት ጊዜ አለ እና የሆነ ሰዓት ላይ ነው እግዚአብሔርነትን ያገኘው ወይም እግዚአብሔር የሆነው ያስብላል። ግን እንደዛ አይልም መጽሐፉ። ቃልም እግዚአብሔር ነበረ። ስለ ፍጥረት ሲናገር ሁሉ በእርሱ ሆነ። ስለ ቃል ሲናገር ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ቃልም እግዚአብሔር ሆነ ነው። እግዚአብሔርነቱ ከዘላለም ነው። ከአብ እንደመገኘቱ አብ እግዚአብሔር እንደሆነ ሁሉ ወልድም ወይም ቃሉም እግዚአብሔር ነው። ስለዚህ ቃልም እግዚአብሔር ነበረ 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 ነበረ። ስለ ቃል ሲነገር፣ ስለ ፍጥረት ሲነገር ሆነ ሆነ፣ ሁሉ በእርሱ ሆነ። ፓንታዲ አውቱ ኤጌኔቶ ማለት ያልነበረ ነገር ሲሆን ማለት ነው። እሺ፣ ሁሉ በእርሱ ሆነ። እሺ፣ በኋላ ላይ እመጣበታለሁ፣ ግን ልዩነቱን እንድታውቁት ማለት ነው። ቁጥር 14 ላይ ቃልም ስጋ ነበር ይላል ወይስ ሆነ? ስለ ስጋው ሲነገር ቃል ስጋ ነበረ ይላል ወይስ ሆነ? ነበረ ከተባለ ቃል ስጋ ነበረ ከተባለ ከዘላለሙም ቃል ስጋ ነበረ ያስብላል። እና እንደዛ ግን አይደለም። ኦፍኮርስ ቃል በቃ ቃል ነበር እንጂ ስጋ አልነበረም። ስለዛ ምን ይላል? ቃልም ስጋ ሆነ። አስቀድሞ ስጋ አልነበረም፣ ይኸው ስጋ ሆነ። ከመቤታችን የሆነና የነበረ ልዩነት እንዲወቁ። ኦኬ ሰው የእግዚአብሔር ቃል እንደመሆኑ የእግዚአብሔር ልጅ ነው። እንደ ቃልነቱ ያ ልጅነት እንደ ቃልነት ያለ ልጅነት ነው። ስለዛ ቀጥታ ከሱ የሚገኝ ስለሆነ ምን የአብ የገዛ ልጁ ነው። የአብ የገዛ ልጁ ነው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ሁሉን ነገር እንዴት አይሰጠ ነው? ምን እያለ ነው? የገዛ ልጁ ኢየሱስን ስለ እኛ ይኸው እንዲህ አሳልፎ ከሰጠው ታዲያ የገዛ ልጁ ከገዛ ልጁ የሚበልጣል እንዴ? የለም እኮ። ስለዛ እናንተ ለእግዚአብሔር ሆኑ እንጂ እንዴ ልጁ ብቸኛ ልጁን የገዛ ልጁን ከሰጠን ሌላውን ነገርማ እንዲያው እንዴት አይሰጠም? ኧረ ይሰጠናል፣ ይሰጠናል። ልጁን ሰጥቶን የለ እንዴ? ሌላው አይደንቅም ማለት ነው። ልጁ ነው በቃ ትልቁ ነገር ልጁ ነው ነው ሰው የገዛ ልጁ ተብሎ የተነገረለት ለዛ ነው። ስለዛ ሌሎቻችን የገዛ ልጆቹ ተብሎ አልተነገረልንም። አብንም የገዛ አባቴ ይለዋል። የገዛ አባቴ ነው፣ የገዛ አባቴ ብሎ ይጠራል። አሁን ዝም ብሎ እንዲሁ በልምድ ልንላችሁ በምንችለው ሴንስ እንድትረዱት አይደለም። እንደ አንድ ሰው ተሳስቶ ለምሳሌ እንደ የገዛ አባቴ ቢለው እግዚአብሔርን በቃ እንደ መቅሰፍት ወረደበት ምናምን እያልኩኝ ሳይሆን፣ ግን መጽሐፍ ቅዱስ ስናነብ ቴዎሎጂካሊ በደንብ እንድንረዳው ቃላትን በደንብ መምረጥ አለብን። ከመጽሐፍ ቅዱስ አንጻር ስናየው የገዛ ልጅ ተብሎ የሚጠራው ኢየሱስ ነው። አብም የገዛ አባት ተብሎ የተጠራው ለኢየሱስ ብቻ ነው። በመጽሐፍ ቅዱሳቸው ላይ ለሌላ ተጠርቶ አያውቅም። በዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። አይተዋል። አባቴ ሲል ራሱ ልዩነቱን አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እኔ እንደዚህ ብሎ አሁን የሚናገር ሰው አለ? የለም እኮ። አባቴ እስከ ዛሬ ይሰራል እኔም እሰራለሁ ከሰንበት ጋር ተያይዞ ያውም ተጠይቆ ማለት ነው። እንዴ አብ አያርፍም ነው ማለት እረፍቱ የተሰጠው ለእኛ ነው። ኦኬ እኛ እንድናርፍ ነው። እግዚአብሔር ከሰራው ሁሉ ነገር አረፈ ተብሎ የተነገረው እኛ በዛ ውስጥ እንድናርፍ ነው። ከዛ በኋላ ዓለምን እየመገበ ሁሌም የሚያኖረው ማለት የሆነ ቅዳሜ ሲመጣ
ሰንበት ላይ ማለት ነው። ልክ ቅዳሜ ሲመጣ አብ እስቲ እረፍት ልውሰድ እናንተ እንደፈለጋችሁ ትሆኑ ውሎ ዞር ይላል። አይ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። ይሄ ስልጣናዊ ንግግር ነው ጋይስ። ይሄ በጣም ስልጣናዊ ንግግር ነው። እዛው ለቀጠል ላደረገና ምናለ እንግዲህ አይሁድ ማን ነው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ እሺ ይልቁንም ራሱን ከእግዚአብሔር ጋር አስተካክሉ። ልክ ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሉ። እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉት ነበር አለ። ይህን የተናገረው ዮሐንስ ነው። ዚህ ዮሐንስ ምን አለን? ጌታችን አለ ራሱን ከእግዚአብሔር ጋር እያስተካክል ነበረ ሲያወራ። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው አለ። እግዚአብሔር ምን ነው? የገዛ አባቴ ነው። አማርኛው ላይ እግዚአብሔር አባቴ ነው ይላል፣ ግን የገዛ የሚል ቃል አለ። እሺ የገዛ አባቴ የገዛ የምትለው ቃል አለች። ብዙ ግሪኩ ላይ አለ፣ የእንግሊዝኞቹ ላይ ብዙዎቹ ላይ አለ። ኤኒዌይስ እግዚአብሔር ራሱን ከእግዚአብሔር ጋር አስተካክሉ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ጀመር። እንደዚህ ያላለ እና ወልድ አብን የገዛ አባቴ ይለዋል። ስለዛ አብ ለወልድ የገዛ አባቱ ነው። ስለዛ እኩልነትን ያሳያል። ስለዛ ልጅነት፣ ስለ ልጅነት ስናወራ ወልድ የአብ የገዛ ልጁ ነው እና ከራሱ ከአብ የሚገኝ ነው እና አብ እውነተኛ አምላክ ሆነ፣ እንግዲያውስ ልጅም እውነተኛ አምላክ ነው። እናንተ የተገኛችሁት ከሰው እንደሆነ ሁሉ ከሰው እንደሆነ ሁሉ ሰው ናችሁ። ከሰው እንደመሆኑ እናንተ የተገኛችሁት ከሰው እንደመሆኑ ሰው ናችሁ። የእግዚአብሔር ቃል የእግዚአብሔር ልጅ ኢየሱስ ክርስቶስ ከእውነተኛ አምላክ እንደመገኘቱ እውነተኛ አምላክ፣ ከብርሃን እንደመገኘቱ ብርሃን እና የገዛ ልጁ ተብሎ ተነገረት። ስለዚህ የገዛ ልጁ ስለሚል አብ ልክ እንደዚህ አይነት ልጅ ብዙ አለው እንዴ? የለውም። በቃ አንድ ብቻ ነው ያለው፣ እርሱም ያ ጌታችን ኢየሱስ ነው። ስለዛ መጽሐፍ ቅዱሳችን ኢየሱስን ብቸኛ ልጅ ይሏል። ልጅነቱ ላይ የምትይዙ ሁለተኛ ነጥብ ይሄ ነው። ልጅነቱ ላይ አንደኛ የገዛ ልጅ አልኳችሁ፣ ሁለተኛ ብቸኛ ልጅ። ኢየሱስ ብቸኛ ልጅ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትን የተመላ ነው። አንድ ልጅም ብቸኛ ልጅም ማለት ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ያየነው ክብር የማንን ክብር ነው? የብቸኛ ልጁን። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብር አየን። ምን ሲያደርግ? በስጋ ሲገለጥ። ቃልም ሥጋ ሆነ። ኦኬ፣ ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። አንድ ልጅም ብቸኛ ልጅም ሂዝ ኦንሊ ቢጋትን ሰን ነው የሚለው። ሂዝ ኦንሊ ቢጋትን ሰን። ስለዚ ብቸኛ ልጅም ከአባቱ ዘንድ እንዳለ ያለ ክብሩን አየን። ስለዚ ብቸኛ ልጅ ተብሎ ይጠራል። እዛው ቁጥር 18 ላይ ዝቅ ብሎ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ይልና በአባቱ እቅፍ ያለ አንድ ልጁ ብቸኛ ልጁ አንድያ ልጁ እርሱ ተረከው ተብሎ እንደተነገረ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም በአባቱ እቅፍ ያለ ግን አንድያ ልጁ ብቻ። ማንም እኮ ነው እግዚአብሔርን ያየው የለም የተባለው። እግዚአብሔርን ማንም ያየው የለም ተባለና በአባቱ ቦሰም ወይም እቅፍ ያለ ብቸኛ ልጁ አንድያ ልጁ እርሱ ግን ተረከው ተባለ። ስለዛ ኢየሱስ ብቸኛ ልጅ ነው። ለምን? የገዛ ልጅ ነውና። ኢየሱስ ለአብ የገዛ ልጁ በመሆኑ ምክንያት ብቸኛ ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱት አላለ። ስንትያ ልጁን? አንድያ ልጁን። ስለዛ ወልድ የአብ ብቸኛ አንድያ ልጁ ነው። ለምን? የገዛ ልጁ ነውና። ለምን? ቀጥታ ከእርሱ የሚገኝ ልጁ ነውና። ከእርሱ የሚገኝ ከሆነ ደግሞ አብ እውነተኛ አምላክ ከሆነ የአብ እውነተኛ አምላክነት የሚጠራጠር ስለሌለ በቃ ወልድም እውነተኛ አምላክ ነው ማለት ነው። ስለዚ ልጅነቱ እንዲህ ያለ ልጅነት ነው። እሺ ሶስተኛ ነጥብ ያው እንግዲህ የተወሰነ አለፍ እያልኩ ነው የምሰጣችሁ። ሶስተኛው ነጥብ እዛው ልጅነት ላይ የምትይዙት ምን የሚልን ነው? ፈጣሪ ከመሆኑ አንጻር ተነግሮለታል ልጅነቱ። ለምሳሌ ዕብራውያን ምዕራፍ 1 ላይ ፈጣሪ ወይም አምላክ ከመሆኑ አንጻር ማለት ነው። ፈጣሪነቱን ወይም አምላክነቱን ከልጅነቱ ጋር አያይዞ መጽሐፍ ቅዱስ ነግሮናል። ፈጣሪነቱን አምላክነቱን ከልጅነቱ ጋር አያይዞ ማለት ነው። ማነው? በዕብራውያን መልእክቱ ምዕራፍ 1 ከቁጥር 1 ጀምሮ ቅዱስ ጳውሎስ እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አስቀድሞ ለነበሩ ለአባቶቻችን በነቢያት ተናግሮ ነበር። አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ዓለማትን በፈጠረበት
በልጁ እሺ፣ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ልጁ ዓለማት የተፈጠሩበት ነው። ስለዛ አብ በልጁ በሌላ ስፍራ ደግሞ እዛው ዕብራውያን ምዕራፍ 11 ላይ ለምሳሌ ዓለማት በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል። ስለዛ ዓለማት የተዘጋጁት በእግዚአብሔር ቃል ነው። ሌላ ክፍል ላይ ደግሞ በልጁ እንደሆነ ይነግሩናል። ስለዛ ቃሉ ነው ልጁ፣ አለቀ። ሌላ ነገር የለውም። ስለዚህ ዓለማትን ዘመናትን ወይም ጊዜያትን ሁሉ በልጁ ፈጠረ ማለት ልጁ ዘላለማዊ ነው፣ ከጊዜ ሁሉ በፊት ስለሆነ ጊዜም የተፈጠረው በልጁ ስለሆነ እግዚአብሔር በልጁ ዓለማትን ፈጠረ። ዓለማትን ለፈጠረበት በልጁ በዚህ ዘመን መጨረሻ ላይ ነገረን። ስለዛ ልጅ ነው ሲባል ዓለማት እንኳን የተፈጠሩበት ከመሆኑ አንጻር ስለሆነ ፈጣሪነቱን አምላክነቱን የሚያሳይ ነው ልጅነቱ። ልጅነቱን ከፈጣሪነቱ ከአምላክነቱ ጋር እያስተሳሰረ ይነግረናል መጽሐፍ። ተጨማሪ ማስረጃ ዕብራውያን ምዕራፍ እዛው 1 ቁጥር 8 ላይም ስለ ልጁ ግን ብሎ የተናገረው ነው ክፍል አለ አይደል? ስለ መላእክትና ወልድን ሲያነጻጽር ልጁን ማለት ነው። ስለ ልጁ ግን ይላል አምላክ ሆይ ዙፋንህ ለዘላለም ነው፣ በትርህም የቅንነት በትር ነው ይላል። አምላክ ሆይ ዙፋንህ እስከ ዘላለም ድረስ ነው፣ በትርህም የቅንነት በትር ነው። ስለ ልጁ ሲናገር አምላክ ሆይ ብሎ ይናገራል ይላል። ሰው ስለ ልጁ ሲነገር አምላክ ተብሎ ይነገራል። ለምን? ያ ልጅ ቀጥታ ከአብ የተገኘ ስለሆነ አብ እውነተኛ አምላክ ነውና እርሱም እውነተኛ አምላክ ስለሆነ በአጭሩ ያ ነው። ተጨማሪ ማስረጃ ቆላሲስ ምዕራፍ 1 ቁጥር 15 ይህንን ከዚህ ቀደም በነበረው ክፍላችን ላይ እነዚህ ነገሮችን አይተን ነበር። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ይለዋል። እርሱ የማይታይ አምላክ ምሳሌ ነው ይልና የሚታዩትም ሆኑ የማይታዩት በሰማይም በምድርም ያለው አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ዙፋናት ሁሉ በእርሱ ተፈጥረዋልና የማይታይ አምላክ ምሳሌ ተብሎ የተጠራው በልጁ ማለት ነው። ሁሉ በእርሱ ተፈጥረዋል እና ከፍጥረት በፊት በኩር ነው። በኩር ማለት ፕሮቶቶኮስ መጀመሪያ የተወለደ ማለት ነው። የተወለደ መጀመሪያ የተፈጠረ አይለውም። ይህንን ይዝና አርጌንስ የተባለ አንድ ሊቅ ስለ ፍጥረት ሲናገር ተፈጠሩ ይላል። ስለ ልጁ ሲናገር ግን ከፍጥረቱ ሁሉ በፊት ተፈጠረ አይልም፣ ተወለደ ነው የሚለው። ስለዛ ወልድ ያልነበረበት ጊዜ የለም እያለ ያስረዳል። ስለዛ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ልጅ ነው። ልጅነቱን ከፍጥረት ጋር እንደዚህ አስተሳስሮ ይነግረናል። አስቡት፣ የፈጠረውን ፍጥረት ምን ነው አለን? የሚታየው የማይታየው፣ በሰማይ ያለው በምድር ያለው፣ አለቅነት፣ ስልጣናት፣ ጌትነት፣ ዙፋናት ሁሉ ምን አስቀረ? ምንም አላስቀረም። ሁሉ በእርሱ ተፈጥረዋል እና ከፍጥረት ሁሉ በፊት በኩር ነው። ከምን በፊት? ከፍጥረት። ስለዛ ቃል ፍጡር አይደለም ማለት ነው። ምክንያቱም ከፍጥረት በፊት ነው እያለ ነው። ራሱን ፍጥረት ከሆነ እዛው ፍጥረት ውስጥ ይደመራል። ከፍጥረት ሁሉ በፊት በኩር ነው በማለቱ ከፍጥረት ይለየዋል። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ የለም ብሎን የለም። ሁሉ በቃል እኮ ነው የሚለው። ቃል ፍጡር ነው የሚሉ አርዮሳውያን አሉ። ርጉም አርዮስ ያስተማረው ትምህርት ይህ ነው። ቃል የመጀመሪያው ፍጡር ነው ብሎ ያስተምር ነበር። ቃል ፍጡር አይደለም። ቃል ዓለማት ሁሉ የተፈጠሩበት የራሱ የእግዚአብሔር ጥበቡ ነው ቃል እና ለማንኛውም ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ተፈጠረ ማለት ነው። ከተፈጠረው አንዳች እንኳን ያለ እርሱ የሆነ ወይም የተፈጠረ የለም ይላል። ቃል ራሱ ፍጡር ከሆነ እንግዲያውስ ራሱን በራሱ ፈጠረ። ምክንያቱም ከተፈጠረው ነገሮች ውስጥ ያለ እርሱ የተፈጠረ ምንም የለም ስለሚል እና ይሄ ደግሞ አደገኛ ዳይሌማ ነው ማለት ራሱን በራሱ ሊፈጠራት ስለማይችል ኤግዚስት የማያደርግ ነገር ራሱ ፈጥሮ ተነሳ አይባልም። ይገልጽ ነው እና ሰው ፈጣሪነቱን ከልጅነቱ ጋር እንደዚህ አቆራኝቶ አስተሳስሮ ደግሞ ይናገራል። ስለዛ ክርስቶስ ኢየሱስ እርሱ በእውነት ፍጹም አምላክ ነው። አምላክነቱ ልጅ ከመሆኑ አንጻር ከአብ የተገኘ ነው። ስለዛ አምላክ ነው እና አምላክነቱን በጣም በሰፊው መጽሐፍ ቅዱስ በተለያየ መልኩ ይሄ አምላክ እያለ ብቻ ይኸው ቲቶ ለምሳሌ ምዕራፍ 2 ቁጥር 13 ላይ ከዚህ ቀደም እንዳሳያችሁ ታላቁ አምላካችንና መድኃኒታችን ይሉዋል ኢየሱስን። ሮሜ 9:5 ላይም እንደዚሁ ለዘላለም የተባረከ አምላክ ነው ይለዋል። በመጀመሪያ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይም እውነተኛ አምላክ ብሎ ይጠራዋል ኢየሱስን ወልድን። እሱም እውነተኛ አምላክ ነው ይለዋል። ቀጥታ አምላክ ብቻ ተብሎ መጠራት ግን አይደለም ነገራችን። አሁን እንዳሳያችሁ ዮሐንስ 1:1 ላይም ቃልም እግዚአብሔር ነበረ ብሎ በግልጽ ይጠራዋል። ይህ ብቻ ሳይሆን ግን ፈጣሪነቱን ደግሞ እንዳየነው በግልጽ መጽሐፍ ቅዱስ ያስቀምጣል። ፕላስ ለእግዚአብሔር ብቻ ለፈጣሪ ብቻ የሚሰጡ የተለያዩ ተርሞችን ወይም መጠሪያዎችን ታይትሎችን ደግሞ ይወስዳል። ለምሳሌ የነገስታት ንጉስ፣ የንጉሶች ንጉስ ተብሎ በመጽሐፍ ቅዱሳቸው ላይ የተጠራው እግዚአብሔር ብቻ ነው።
ምንድነው? ልክ ለምሳሌ መዝሙረ ዳዊት እንደሚናገረው ማለት ነው እናንተ መኳንንት ደጆችን ክፈቱ የክብር ንጉሥ ይግባ እንዳለው ልክ እንደዛ ሁሉ ጌታችን የክብር ንጉሥ ወይም የክብር ጌታ እየተባለ ሲጠራ አይተነዋል። የክብር ጌታ፣ የነገስታት ንጉሥ፣ የጌቶች ጌታ እየተባለ ሲጠራ አይተነዋል። ሕይወት ተብሎ ሲጠራ፣ እውነት እየተባለ ሲጠራ አይተነዋል እና ሌሎችም በጣም በርካታ እና ሰው ክርስቶስ በእውነት እርሱ ፍጹም አምላክ ነው። ፍጹም አምላክ ነው።